አንቺ የራሳችን ዘውድ የፊታችን ነጸብራቅ የዓይናችን ርግብ የአፍንጫችን በጎ መዓዛ የከንፈራችን ፍሬ የአንደበታችን ጣዕም ቃና የአንገታችን ሐብል የትከሻችን ማዕረግ የኑሯችን መቅረዝ የሕይወታችን ፋና ማረፊያችን ድንኳን አምባ መጠጊያ ከለላችን የመማፀኛ ከተማችን ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን ከአምላካችን ጋር የተነጋገርንብሽ ተነጋግረን የተግባባንብሽ ቋንቋ መግባቢያችን አምላካችንን አቅርበን ያየንብሽ ድንቅ መስታወታችን ገጸ በረከቴ ገጸ በረከታችን እማ አምላክ ወላዲተ አምላክ እመ መሲህ የንጹሕ ቁርባን መገኛ አንቺ ያዳዲዋ ማርያም 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 መብርሃን ሆዴን ሆድ ሲብሰው አልችል ሲል አንጀቴ ባዶነት ሲሰማኝ ጥፍቶኝነቴ ስሟን ሳነሳሳት ስላት ያንድዬ እናት በጣም ተጨንቄ እርሷን ስማጸናት ሳለቅስ ተክዝ ወድ ከደጇ አይዞህ የምትለኝ የኔ እናት የኔ መጠጊያ የኔ ከለላ የኔ አለኝታ ከዓይን ጥቅሻ ቀድመሽ የምትሰሚኝ የምታረጋጊ የምንመካብሽ የሁላችን እናት ማርያም እመቤቴ ማርያም ሆይ ፍቅርሽ በልቤ ቃልሽ ጣዕምሽ ባንደበቴ ፍቅርሽ በልባችን ቃልሽ ጣዕምሽ ባንደበታችን ታትሞ ይኖር አንቺ ገመናዬ ማርያም አንቺ የራሳችን ዘውድ የፊታችን ነጸብራቅ የዓይናችን ርግብ የአፍንጫችን በጎ መዓዛ የከንፈራችን ፍሬ የአንደበታችን ጣዕም ቃና የአንገታችን ሐብል የትከሻችን ማዕረግ የኑሯችን መቅረዝ የሕይወታችን ፋና ማረፊያችን ድንኳን አምባ መጠጊያ ከለላችን የመማፀኛ ከተማችን ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን ከአምላካችን ጋር የተነጋገርንብሽ ተነጋግረን የተግባባንብሽ ቋንቋ መግባቢያችን አምላካችንን አቅርበን ያየንብሽ ድንቅ መስታወታችን ገጸ በረከቴ ገጸ በረከታችን እማ አምላክ ወላዲተ አምላክ እመ መሲህ የንጹሕ ቁርባን መገኛ አንቺ ያዳዲዋ ማርያም 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 መብርሃን ሆዴን ሆድ ሲብሰው አልችል ሲል አንጀቴ ባዶነት ሲሰማኝ ጥፍቶኝነቴ ስሟን ሳነሳሳት ስላት ያንድዬ እናት በጣም ተጨንቄ እርሷን ስማጸናት ሳለቅስ ተክዝ ወድ ከደጇ አይዞህ የምትለኝ የኔ እናት የኔ መጠጊያ የኔ ከለላ የኔ አለኝታ ከዓይን ጥቅሻ ቀድመሽ የምትሰሚኝ የምታረጋጊ የምንመካብሽ የሁላችን እናት ማርያም እመቤቴ ማርያም ሆይ ፍቅርሽ በልቤ ቃልሽ ጣዕምሽ ባንደበቴ ፍቅርሽ በልባችን ቃልሽ ጣዕምሽ ባንደበታችን ታትሞ ይኖር አንቺ ገመናዬ ማርያም አንቺ የራሳችን ዘውድ የፊታችን ነጸብራቅ የዓይናችን ርግብ የአፍንጫችን በጎ መዓዛ የከንፈራችን ፍሬ የአንደበታችን ጣዕም ቃና የአንገታችን ሐብል የትከሻችን ማዕረግ የኑሯችን መቅረዝ የሕይወታችን ፋና ማረፊያችን ድንኳን አምባ መጠጊያ ከለላችን የመማፀኛ ከተማችን ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን ከአምላካችን ጋር የተነጋገርንብሽ ተነጋግረን የተግባባንብሽ ቋንቋ መግባቢያችን አምላካችንን አቅርበን ያየንብሽ ድንቅ መስታወታችን ገጸ በረከቴ ገጸ በረከታችን እማ አምላክ ወላዲተ አምላክ እመ መሲህ የንጹሕ ቁርባን መገኛ አንቺ ያዳዲዋ ማርያም 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 መብርሃን ሆዴን ሆድ ሲብሰው አልችል ሲል አንጀቴ ባዶነት ሲሰማኝ
ከፍቶኝ እኔነቴ ስሟን ሳነሳሳት ስላት ያንድዬ እናት በጣም ተጨንቄ እሷን ስማጸናት ሳለቅስ ተክዝ ወድ ከደጇ አይዞህ የምትለኝ የኔ እናት የኔ መጠጊያ የኔ ከለላ የኔ አለኝታ ከአይን ጥቅሻ ቀድመሽ የምትሰሚኝ የምታረጋጊ ኃጢአትን ለጌታ መናዘዝ ይቻላል ወይስ አይቻልም የሚለውን የሰው ልጅ በዚህ ዓለም ላይ ሲኖር ይበድላል እንበድላለን። ሰማያት እንኳን በእግዚአብሔር ፊት ንጹህ አይደሉም። ማንም ሰው ንጹህ የለም። የእግዚአብሔር ቸርነት ነው እንጂ የሚያኖረን ሁላችንንም ስራችን አይደለም የሚያኖረን። እግዚአብሔር ያየውን ሳያሳይ የሰማውን ሳያሰማ ሽፍን አድርጎ በቤቱ ያኖረናል። ስለዚህ ይህ እግዚአብሔር ይህ አምላክ ሰዎች በሚበድሉበት ሰዓት ለምንድነው ቀጥታ ወደሱ እንድናዘዙ ያልፈለገው? ሰው መጀመሪያ ኃጢአት ሲሰራ ሰውን ነው እግዚአብሔርን ነው የፈራው? እግዚአብሔር ስላችሁ ማን ነው የፈራው? ሰውን ነው። ሰው አየኝ አላየኝ፣ እዚህ አካባቢ አበሻ አለ እዛ አካባቢ አበሻ የለም ብለን ሀገር ቀይረን ከተማ ቀይረን ብዙ ጊዜ በደል የምንፈጽመው ሰው አየኝ አላየኝ ብለን ነው። ሰው ሰውን ስለፈራ እግዚአብሔር ምን አለ? ሰውን አይደል የፈራችሁት? የፈራችሁትን ሰው እንደራሴ አድርጌ አስቀምጬላችኋለሁ አለ። ሰውየው ወደ ሰው አዝመራ ገባና ወደ ጎን ወደ ግራ ወደ ፊት ሳይ ማንም የለም። አዝመራ ውስጥ ገብቶ ገጠር ነው። በዶንያው ሙሉ በቆሎ እሸት ቀጥፎ ኬሻውን ሞላና ሊወጣ ሲል ወደ ላይ አየ። ማማው ላይ ባለቤቱ አለ። ሳቀበት። ደነገጥክ እንደ ያለው አትደንግጥ፣ ፊቱንም ወደ ላይ አይተ ቢሆን ኖሮ ወደ ባሰ ጥፋት አትገባም ማለት። የሰው ልጅ መጀመሪያው ነው እግዚአብሔር ያልካለ ኃጢአት አይሰራም። ለምሳሌ በኦሪት ዘፍጥረት ስናነብ ከምዕራፍ 37 እስከ ምዕራፍ 45 የዮሴፍ ታሪክ አለ። ዮሴፍ ወደ ግብጽ ተሰደደ። የጲጥፋራ ቤት ውስጥ አገልጋይ ሆኖ ገባ። ጌታው ጥሎት ሄደ። እመቤቲቱ ለኃጢአት ጋበዘችው። ሰው ባያይ እንኳን አላት። ማን ያያል? በእግዚአብሔር ፊት እንዴት ኃጢአት አደርጋለሁ እንደምትዩ ጌታው የለም፣ የሚታዘብም ስጋ ለባሽ ሰው የለም። በህሊናና በእግዚአብሔር ፊት ግን ንጹህ መሆን አይቻልም። መጀመሪያ ለእግዚአብሔር ለህሊና የታማኝ መሆን ፈልጋለሁ አላት። ሰው መጀመሪያውኑ ኃጢአትን ሰውን ነው እንጂ የሚፈራው እግዚአብሔር አይደለም። እግዚአብሔርን ከፈራ መጀመሪያ የማያደርግም። ስለዚህ ክርስቶስ ምን አለ? እኔን ሳይሆን እንደናንተ ያለ ሰው ስለሆነ እየፈራችሁ ያላችሁት አለ ሰው ጋር ሂዱ አለ። ለዚህ ነው በመጽሐፈ ኢያሱ ምዕራፍ 7 ልጄ ሆይ አለ ኃጢአትህን ተናዘዝ፣ ለእግዚአብሔር ተናገር፣ ለኔም አትሸሽገኝ አለ። በእኔ በኩል ለእግዚአብሔር ተናገር ማለቱ ነው። ከዛ ማቴዎስ 8 ቁጥር 3 ላይ ክርስቶስ በማቴዎስ 5 ወደ ተራራው ወጣ ይላል። የሥነ ምግባር ትምህርት የአምልኮ ጥራትን ካስተማረ በኋላ ከተራራው ሲወርድ አንድ ለምጻም ወደሱ መጣና ጌታ ኢየሱስ ክርስቶስ ሆይ ከለምጼ ልታነጻኝ ትወዳለህ አለው። እወዳለሁ ንጻ አለው። አነጻው። ግን ሂድና ራስህን ለካህኑ አሳይ አለው። በቃ እኮ ድኜ ሂድ አሳይ ብያለሁ አሳይ አለ። እየሮጠ ካህኑ ታዳምጡኝ።